ያው በጅጋ ከተማ አድማ ብተና ነው የነበርኩት። ያው 33ኛ ክፍለ ጦር ነው የነበርኩት። ጋንታ መሪ ነበርኩኝ። ጋንታ 3 ጋንታ መሪ ነው የነበርኩት እና አንድ ብልጽግና ክላሽ 157 ጥይት እስከ 3 ካዝ ነው አንድ ቦምብ ነው የወጣሁት። ነው ብልጽግና ማለት ከማለች አንስቶ የሚሰርቅ ያማራን ስለ ልቦና አማራን የሚጨቁን ሰውን አስሮ የሚደበድብ ሴትን የሚደፍር ዘር ጨፍጫፊ ዘር አጥፊ ነው። ተሰምቶኝ ወደ ፋኖ ተቀላቅዬ ከፋኖ ፊት ለፊት ጎን ሆኜ መታገላለሁ። ነገ መታገላለሁ፣ ዛሬ መታገላለሁ። አማራ በገጠ መሬት በመሬት እንዲጠፋ እየተጨቆነ በእስር ቤት ብዙ የሚንቆላሻል። በጣም ነው የሚያሳዝን። ከፖለቲካ ውጭ ፍትሃዊ ትግል አይደለም የሚናገረው፣ ፖለቲካዊ ነው። ፋኖ የሚሉን ዘራፊ ሌባ ነው፣ እንደዚህ አበበ ከበደ ነው የሚሉን። ይገላል፣ ጆሮን ይቆርጣል፣ ጣትክን ይቆርጣል ነው የሚሉት። ግን ገባ ብለን ስናየው አይደለም ጣት ሊቆርጥ እየራበው እየጠማው ምንም የሰው ገንዘብ 5 ሳንቲም የማይፈልግ በየጫካው በየጉሬው እየወደቀ የሚታገል ፍትህ ፈላጊ እንደሆነ ተረድቻለሁ። አንተ ለመውጣት ያነሳሳ ነገር ምንድነው? ለመውጣት ያነሳሳኝ ነገር ከዛ ውስጥ የሚሰራው ሴራ አማራ ሲደበደብ፣ አማራ ሲገደል፣ ያማራ እናት ገንዘብ አምጪ ቁጭ ብሎ ወንበር ላይ እዛ ውስጥ የቤተሰብ ካለህ ያስራል፣ ይፈታል፣ ገንዘብ ይሄን ታላምጪ ይላል። ተከርካሪ ወንበር ላይ ቁጭ ብሎ ምንም ያልሰራውን ገንዘብ ካለው ይሄን ገንዘብ አምጣ ይላል። የማይፈልግ ህገወጥ ግብር ምንም እንኳን 1 ብር ሳይሰራ ይሄን አምጣ እያለ ሲያሳድድ አማራነት ይሄ ተሰምቶኝ እንደወጣ አርጉኛል። ከዚህ በኋላ ካንተ ምን እንጠብቅ? ከዚህ በኋላ እኔ ከጀግናው ፋኖ ጋር ጎን ሆኜ መታገል ነው ማለት። ሁሉም የአማራ ልጅ የሆነ አንገቱን ደፍቶ የሚወጣ ይፈልጋል። ከዚህ መጥቼ ከፋኖ ጎን ሆኜ ከጀግናው ፋኖ ጎን ሆኜ መታገላለሁ። እኔ በባዶ እግሬ ባጣ ነኝ። በባዶ እግሬ እንኳን ምለብሰው ባጣ እንኳን በራቁት ይታገላለሁ። እናመሰግናለን። እዚያ ላሉ የትግል ጓዶች መልእክት ካለ አስተላልፍላቸው። ችግር የለውም። ያው ከዛ ላሉም ያው መውጣት የሚፈልጉ አሉ፣ ይወጣሉ። ይምጡ፣ እንቀበላቸዋለን። ከዛ የሚነዛው ወሬና ከዚህ ያለው አንድ አይደለም።